አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። የምር ሰብስክራይብ ለምታደርጉ ሁሉ ከልብ አመሰግናለሁ። እጃችሁ ይባረክ። አሁን ሰብስክራይብ አድርጉ ማለት ነው እና ሌላው አዲስ ማለት ነው። ብዙ ልጆች አሁን ከኔ ከራሴ ጀምሮ ማለት ነው ቶሎ ብለን በቃ መኖሪያ ፈቃዱን ማውጣት ነው አላማችን። መኖሪያ ፈቃድ ማውጣት የሚችለው መጀመሪያ ከፍሎቹ ያወጡለት ሰው ነው። ያላወጡለት ማውጣት አይችልም። በቃ ወላሂ ለፓስፖርት ብቻ የሚከፈለው ብር ቀላል አይደለም። ምክንያቱም ብዙ ልጆች አንድ ሰውዬ እኔ ሰራዋለሁ ብሎ ከፊል ሆኖ ሰርቶላቸው ግን ፎርጅል አካውንት ነው። አረ እንደው አላህን ፍሩ። ግን ወላሂ ሁሉም ሰው ተነስቶ አረብ ቤት የሚሰሩ ሴቶች ልጆችን ይጨክንባቸዋል። የምር እኔ እነዛ ልጆች ሳይ በጣም ነው ያዘንኩት ማለት ነው። እነዛ ልጆች እኮ ሚዲያ ላይ ወጥተው የማያውቁ ናቸው። ግን የወጡት ለምንድን ነው? ለእኛ ትምህርት ለመስጠት ነው። ጀዛኩም አላህ ኸይረን። ምክንያቱም ግን እኮ ይሄ ሚዲያ መልካምን ነገር መማርና መልካምን ነገር ማየት ለሚፈልግ ሰው ነው ያሳያል። መጥፎ የሚፈልግ ደግሞ ካላስ እንዳሻው። ግን እኔ በጣም ነው የደነገጥኩት እነዛን ሳይ ማለት ነው። ምክንያቱም ለምንድን አንድ ሰው ለምሳሌ እስከ ስንት ሰው ነው ከፊል እንዲሆን የሚፈቀድለት? ብዙ ሰው መሆን ሲጀመር ለብዙ ሰው መሆን ይችላል። ኢቃማ ደግሞ አርቲፊሻል እንዳለ በፊትም ይታወቃል። ምክንያቱም ብዙ ልጆች የ600 ሪያል አርቲፊሻል መኖሪያ ፈቃድ ያሰራሉ። ግን ወታደሮቹ ያውቁታል አርቲፊሻል እና ትክክለኛውን ማለት ነው። ስለዚህ አሁንም የብዙ ልጆችን ሰው የሌላቸውን ቢሮ እኛ እንሆናችኋለን እያሉ የሚሰሩት የአብዛኞቹ ትክክል አይደለም። ጥንቃቄ ያስፈልጋል ማለት ነው። ግን አንድ ጥያቄ አለኝ። ሲም ካርድ ካልገዛችሁ በስተቀር መኖሪያ ፈቃዱን የምናረጋግጠው ሲም ካርድ በዛ በመኖሪያ ፈቃዳችን ስም ገዝተን ነው ወይስ እንዴት ነው? ይሄንን ሲም ካርድ ካልገዛችሁ በስተቀር እንዳታምኑ ምናምን ያሉ ልጆች አሉ። እንዴት ብለን ነው ማረጋገጥ የምንችለው? ይሄንን እኔ ለራሴ ጥያቄ ስለሆነብኝ ነገሩኝ ማለት ነው። በዛ ላይ ውድ እህቶች ጊዜ ያለ ገና 6 ወር ነው የተፈቀደው። ዙልቃዒዳ አሁን እኮ ዙልቃዒዳ ቀን 14 ላይ ነው ውሳኔው የወጣው ማለት ነው። ከዛ ከቀን 14 አንድ ትላላችሁ፣ ዛሬ ቀን 20 ምናምን ነው 25 26 እና ገና ይሄ ህጉ ከወጣ 15 ቀን እንኳን አልሆነውም። 6 ወር አለን። እንረጋጋ። ቀስ እያልን ያኔ ማስጠንቀቂያ አትሆኑ። በጥቅሉ ተረጋጉ። ምክንያቱም 10,000 ሪያል ቀላል አይደለም። አንድ ሰው ቤተሰቦችን አይቼ መምጣት እፈልጋለሁ ብሎ ያንን ነገር ሲያሰራ ትክክለኛ መሆን አለበት። በማይረባ ነገር አንድ ብር መውጣት የለበትም። እንኳንስ ይሄን ያክል ማለት ነው። እና ጥንቃቄ አድርጉ። ብዙ ልጆች በተለይ በቃ ዝም ብላችሁ የሰው ታማኝ ነው ምናምን ብላችሁ እንትን አትበሉ። እኔ መቼም መረጋጋቱ ሀይር ነው ማለት ነው እላችኋለሁ። እና ኢንሻአላህ እንግዲህ ያለ ሀገራችን ዞሮ አላህ ያሳምርልን ለሁላችንም። ግን ብዙ ልጆች ደግሞ አይፈልጉም፣ ማሰራት የማይፈልጉም አልተዋል፣ የሚፈልጉም አልተዋል እላችኋለሁ። ህጉ ደስ ይላል። ህገ ወጥ ከመሆን ህጋዊ መሆንን የመሰለ ነገር የለም። ሀገራችንን አላህ ሰላሙን ያወርድልን። ሀገራችን ይሄው ያያችሁት ነው አይደል እንዴ? ዲህና እየኖረ ነው ብላችሁ እንኳን የምታስቡት ሰው ፓስፖርት አውጥቻለሁ ነው የሚለው ማለት ነው። እና በጣም ከባድ ነው። ለሀገራችን ሰላም ያድርገው። ህጋዊ መሆኑ ይጠቅመናል እንጂ አይጎዳንም። አይጎዳንም። ዞሮ ግን ብዙ ብር አውጥተን መስዋዕት የከፈትንበት ነገር ግን ጠቃሚ መሆን አለበት ማለት ነው። አላህ ያሰጋል ለሁላችንም እላችኋለሁ። እና የምታወጡ ልጆች ጥንቃቄ አድርጉ። እንደውም ሰው ጠይቁ፣ የሚያውቁ ሰዎች ጠይቁ። ዝም ብላችሁ በቅናሽ ዋጋ አግኝተናል ወይም ከፊል አግኝተናል ብላችሁ እንትን አትበሉ። ከዚህ ሁላ ሲልቅ ዝም ብለን የማናውቀውን ሰው ከማድረግ ይልቅ በቃ አረቦቹ ቤት እሺ እንሰራለን ብለን ተቀምጠን ማውጣቱ ይሻላል። ምክንያቱም እኔ አሁን ብዙ ሰዎች ቤታቸው እንድንሰራ ነው የሚፈልጉት አይደለም። እንደዛ ይሻላል። ያው ከነሱ ቤት ከወጣን እንዳያበላሽብን የሚለውን ሀሳብ ነው እንጂ ማለት ነው። አላህን የሚፈር ከሆነ እኮ አያበላሽም። ሁሉ ሰው እኮ አያበላሽም። እኔ ለምሳሌ መስመሬ ቤታቸው ስሰራ የተገዛልኝ ነው የሆኑ ሰዎች እና እነሱ መልካም ሰዎች ስለሆኑ ይሄን ቢያንስ ከ8 ዓመት በላይ የሆነው ነው ማለት ነው። ከኮንትራት ወዲያው እንደወጣሁኝ ነው ገዙልኝ። እስካሁን አብሮኛል።
ብዙ ሰዎች ግን በጭራሽ በስማቸው የተገዛን መስመር ልጅቷ ከቤታቸው ወጥታ ከሄዲ ዝግት ነው የሚያደርጉት። እነዚህ ግን አላህ ያቆያቸው ማለት ነው። እና ውዶችዬ ጥንቃቄ አድርጉ ነው የምላችሁ እኔ ማለት ነው። ጥንቃቄ ማድረግ ያስፈልጋል። እንዲሁም ደግሞ ትክክለኛ ያሰራችሁ ልጆች በአሪፍ ያሰራችሁ ንገሩና አይደል እንደዚህ ጀምረ እንደዚህ ጨረስን ብላችሁ ተናገሩ። ቀልድ ምናምን ስሬስ እያወራችሁ ቀልድ ያታምጡ እሺ። ማለት ብዙ ልጆች ያሰሩ አሉ በትክክሉ ያሰራችሁ ልጆች ግን ሰው ቁም ነገር ነው ከያዘ ቁም ነገር ያለው ነገር ከያዘ ቫይራል ይወጣል። ይገርማል ማለት ነው ይገኛል። ይሄ ግን አያስቅም እንዴ ቪዲዮአቸው ይወጣል ምንም እይታ ባይኖራቸው ምንም አዲስ ቢሆኑም እንኳን ቁም ነገር ያለው ነገር ሀቅ ሲጀመር ሀቅ ሰው እኮ ሀቅ ሲያወራ ያስታውቃል። ማናውቀው ሰው ቢሆንም ይለያል ማለት ነው። እና እንደዛ አድርጎ እና እንትን በሉ ማለት ንገሩን አይደኛ እንማራለን ማለት ነው። ሀቁን አውጡ ማለት ነው። እንዴት አድርጋችሁ ምናምን ማለት ኢቃማው ትክክለኛ መሆኑን የምናረጋግጠው ሲም ካርድ በስሙ ስንገዛ ነው ወይስ ምንድን ነው እላችኋለሁ። እሺ እንደ ሀገር ምን አለ ዲስካውንት ቢያደርጉልን ይሄን ቀራማቸውን ራሱ የምር በጣም እኮ ውድ ነው። ብር እኮ በጣም ውድ ነው። አሁን ይሄ ኢቃማ የምናሰራበት ነገር ሀገራችን ላይ የሆነ አንድ ነገር ይገዛል የምላችሁ ነገር የምሬ ነው። አንድ ነገር ይገዛል። ግን ይሄን ማሰራትም ደግሞ አንድ ነገር ስለሆነ እንጂ አንድ ነገር ይገዛል። ሀገራችን ላይ የሆነ ነገር ይገዛል አይደል? አዎ ይገዛል። ብሩ ብዙ ነው። ግን ቢሆንም መቻል ነው እንግዲህ ብር ወዶ መኖሪያ ፈቃድ ወዶ ብቻ ውጤታማ ይሁን። እኔ የምፈልገው ውጤታማ መሆኑን ነው እላችኋለሁ። አንድ ሰው ቁም ነገረኛ ሊሆን ይገባል። ወላሂ ክላስ የሆነን ነገር ስታስቡ አቋም ያለው ነገር ማሰብ አለባችሁ። እሺ ትንሽ በጎዳችን ነገር ሳይሆን መብሰክሰክ ያለብን ያንን ነገር ዋናው ነገር አላማችንን መሳካቱ ነው። በምንፈልገው መልኩ በተሻለው ነገር ሲሳካ ነው። ለምሳሌ መኖሪያ ፈቃዳችን ብቻ ትክክለኛ ይዘጋጅ፣ ከፊሉንም አላህ ከመልካም ሰው ይግጠመን እንጂ ወይኔ ይሄን ያክል ብር ከፈልኩ ምናምን ነገር አትበሉ። ከላስ ዋናው ምክንያቱም ከፍለውም ትክክል ሳይሆንላቸው የቀሩ ስላሉ ህግ ይስማን ይላሉ። ኧረ ማንም አይሰማም። ለምን ጥሩ ቦታ አልሄድሽም? ለምን ተረጋግታችሁ አልጠራችሁም ነው የሚሉት እንጂ ህግ እንኳን እዚህ ሰው ሀገር ሆነን ኢትዮጵያም ላይ ማን ይሰማል ብላችሁ ነው። ህግ ይስማን ይላሉ ምስኪኖች ማለት ነው። እና ጥንቃቄ አድርጉ ቢሆን ልጆች ጥንቃቄ አድርጉ ማለት ነው። አረቦቹም የገዛ አሰሪዎቻችሁን ቢያሰሩላችሁም እናንተ በራሳችሁ ቼክ ማድረግ መቻል አለባችሁ ማለት ነው። አሰሪዎቻችን ዝም ብለው አወጣሁ ቢሉ እንትን ማለት የለም። በራሳችን ቼክ ማድረግ አለብን ማለት ነው። ማንኛውም ሰው የራሱ ኮንፊደንስ ሊኖረው ይገባል እንጂ በሰው አይደለም። አሁን ሁሉም ሰው ብር ለመብላት ያ አላህ ሁሉም ሰው እኔ ኢቃማና የፓስፖርት ቁጥር አወጣለሁ። አርቲፊሻል ሊሰራ እኮ ነው እንዴ ስንት ስትዩ ይሄን ያክል ይላል ማለት ነው። እና በየኮሜንት እንኳን እየሄዳችሁ አንብቡ። ሁሉም እነዚህ ሁሉ እኮ ለራሳቸው ሁሉም ለራሱ ጥቅም ነው የሚንቀሳቀሰው እንጂ እናንተን እንርዳ ብለው የሚሉት ጥሩ ምክር የሚሰጡ ናቸው። የማይችሉትን ነገር አንችልም ብለው ይናገራሉ። ኸላስ ግን ምክር ይሰጣሉ ማለት ነው። በቃ እላቸዋለሁ። አሪፍ ምክር መስጠት እኮ ትክክለኛ ሀቅ ማውራት እኮ ትልቅ ነገር ነው።